ያየውን ነገር ስለጠላው ብቻ እኔ አይመን ስለደበረኝ አይኑ ከለር ትንሽ ቀላ ስላለ ይገደል ስላልኩ የምትገደል በመድር ዓለም ያለ ነው። እስ 21 ሴንቸሪ ቀይ ልጅ ወልዳለች ልጅ አይደለም ታፍኖ ይገደል የሚባል በዘመን አይደለም ያለ ነው። አንተ ህግ አለ የሰው ህግ ምድር ላይ የሚሰራ ያ ህግ ፕሮፌሽን አላቸው። ይሄን ትምህርት የተማሩ ኢንቨስቲጌት ለማድረግ ሰው ተመቶ ሲሞት በመርዝ ሲሞት ይሄን ሁሉ የሚያረጉ ሰዎች አሉ። ቤዝድ ኦን ዳት ሪሰርች ተደርጎ ተደረሰበት ኤቪደንስ አላደረገም ተባለ አይደለ? ያ ህግ ከለቀቀው እኛ ደግሞ የገዳ ሲስተም አለ። ሰው ከለላው በደልተኛም ከለላ ስር ይገባና ጎሳው ስር ገብቶ አጥፍቻለሁ ቤተሰቦቼ ዋጋ ከፍላለሁ ስለማይፈራ። ለምን አሜሪካን ሀገር እኮ ሰው ቶርቸር አይደረግም፣ ሌላ ቦታ ቶርቸር አይደረግም። ሰው ገዳ ቆይ ልጨርስ። ቶርቸር ነው ምንም አትጠይቀኝም። ወይ ቶርቸር የማይደረገው ሰው በቶርቸር ስለተደረገ ሐቁን አያወጣም። ቶርቸር ሰው እንዲዋሽ ያደርጋል ስለተባለ በስርዓቱ ይጠይቁሃል። አሁን እኔ ከገደልኩ ገለሻል አልገደልሽም ነው እንጂ ቶርቸር አይደረግም። እናንተ ግን ያላያችሁትን ነገር አንተ ስላሰብክ ብቻ የተጻፈውን አታምንም፣ ሐቁን አታምንም። እዚህ ላይ መተልሰቅለው ነው የፈለግከው። በምን ሲስተም ነው አንተ ልትቀጣው የፈለግከው? ጀስቲስ ከእንትን ካለው ሲስተሙ ከነሱ ማደረግ ለምን አትመልሽም? አሁን አንቺ ጥያቄ ልጠይቅሽ። ኦኬ በጣም ቀላል ጥያቄ ነው፣ ረጅም አልሄድም። እኔ እናንተ እያላችሁ ያላችሁት ህግ ይሄንን ህግ ኤቪደንስ አላገኘም ይሄንን ልጅ ለማሰር ወይ እቺ ልጅ የገደላትን ሰው ለማሰር ህግ ኤቪደንስ ስላላገኘ ወደ አባገዳዎች እናመጣና ይሄንን ነገር በገዳ ሲስተም እንጨርሳለን ነው አሁን እያላችሁ ያላችሁ። ቆይ በእናትህ መስፍኔ ነኝ ጠየቀን። እሱ ነኝ ኢንፎርሜሽን አለኝ መስፍኔ። ቆይ አንተ ኢንፎርሜሽን ቁጭ ብለን እንሰማለን። ቆይ ለሱ ግን መልስ ልስጠው። ይኸውልህ ኦኬ እንደዛ ነው አይደል የምትሉት? ፈርስት ኦፍ ኦል ልንገር ያ ቆይ ልመልስልህ። ጠየቀኝ አይደለ? ሲጀምር ልጅቷ ኮዝ ኦፍ ዴዝ ራሱ እስካሁን አልታወቀም። ዝም ብላችሁ ነው የምትጠውት። ሰው ይግደላት በራሷ ትሙት የወጣ ነገር የለም። ዱ ዩ ሃቭ ኢንፎርሜሽን? ሰው ነው የገደላት ወይስ ራሷ ነው የሞተችው? ንገረኝ። ዳልቱ እኔ የጠየቅሽውን ጥያቄ መልስልሃለሁ። መጀመሪያ ኢቭን አንተ ተገላለች እያልክ ነው። ሰው ነው ተገላለች ነው የሚለው ውጤቱ፣ ራሷን ገላለች ነው የሚለው። ዳልቱ ጥያቄን ብትመልሽልኝ ደስ ይለኛል። እመልሳለሁ፣ ግን አንተ አሁን ተገላለች ብለህ ከማውራት በፊት መገደሏን በምን አወቅህ? ሲጀምር ጥያቄን ሳትመልሺ ጥያቄ ለምን ትጠይቂኝ? is it homicide or suicidal? ዳልቱ ጥያቄን ሳልመልሽ ግልጽ እኮ ነው። 10 ነግሮሻል እኮ አንዱ ዓለም ነው የገደለው ብሎ የሚያምኑ በምንድን አልወጣም? ይሄ ራሱ ውሸት ነው። ይሄ ምን ይባል? ጥያቄን ትተሽ የፈለግሽውን ነገር ነው የምታወሪው። አንተ በውሸት እሱ የምታጠፋ አውቀህ ጥያቄን ለምን አልመልሽም እኮ ነው። መጫጫትም አልፈልግም ካሁን በኋላ። ይኸውልህ ነገርኩህ እኮ ህግ ከፈታው በኋላ ምንም መብት የለህም። ራሱ አንተ ለመክሰስ መብትም ምንም የለህም። ባይዘው ስለዚህ አባገዳዎች ይጨርሱ ነው። አባገዳዎች ይሄንን ጉዳይ ይጨርሱ ነው አይደል? ወደድክም ጠላም ህግ ነፃ ካወጣው ልጁ ሰላም እግዚአብሔር ይመስገን is innocent until he proven guilty። ስለዚህ አባገዳዎች ይጨርሱ ነው ወይስ አይደለም? ሲጀምር ማለት ነው ሂዝ ነፃ ታውቃለህ። እኛ ስለፈለግነው ኦሮሞ ስለሆነ ነው እንጂ ህግ በነፃ የለቀቀው ማንም ምንም ማድረግ አይችልም። ምን ታመጣለህ? ስለዚህ ምን ይሁን ነው የምትይው አሁን አንቺ? ህግ ለቆታል፣ ምን ታመጣለህ? ህግ ንጹህ ነው ብሏል። አንተ ማንህና ነው የምትፈርደው? ስለዚህ የዚች ልጅ ጉዳይ ምን ይሁን ነው የምትይው? ህግ ነፃ ለቆታል። መጀመሪያ ኮዝ ኦፍ ዴዝ ሂድና እወቅ። መጀመሪያ ይሄን ማታክሰው ተገላለች ብለህ ማውራት ራሱ አችልም። መገደሏን ተቀበልኩሽ እኮ እሱን ህግ አላወቀም። እሱን ተቀበልኩሽ እኮ ለምን 10 ጊዜ ትጠይቂኛለሽ? because እንድታምን ፈልጋለሁ። ተቀበልኩሽ እኮ እሱን እንደዛ ብለሽ ስትነግሪኝ ኦኬ ብዬ ተቀበልኩሽ። እሺ አመሰግናለሁ። ገዳዋን እስኪ ገዳዋ ማን ነው ብለን እንፈልግ። አይመን አንተ ምን ፈልግ? አንድ ጥያቄ አለኝ። አይመን አንድ ጥያቄ አለኝ ላንተ። አልሄድኩም የዚች ልጅ ጉዳይ ምን ይሁን ነው የምትለው? አንዴ መልሼ ልቀውልኝ። ለምሳሌ አይመን ለምሳሌ እኔ የገዳውን ልመልስልህ ወንድሜ። ቆይ እስኪ ብልጽግና እስኪ አወራ እኮ አዳመጥ። አይ የአባ ገዳዎቹን ልመልስለት ነው። አዎ እስቲ መልስልኝ ፕሊዝ። ሽምግልና የያዙት እቺ ልጅ በትዳር እሱ ቤት ነው የነበረችው። ቤተሰብ ልጃችን አንዱ ዓለም ቤት ነው ያለችው ብሎ ነው የሚያውቁት። ሶ ቤተሰብ ትጠረጥራላችሁ ወይ ተብለው ይጠየቃል። ህሌና አለ። ከህግ ፍርድ ደግሞ ማህበረሰብ የሚዳኝበት የህሌና ፍርድ የሚባል አለ። ኮሚኒቲ የሚዳኝበት። ኦሮሞ ከህግ ውጪ የሆነ ህግ ያላየውን በህሌና ፍርዶች ደግሞ ይዳኛል።
ስለዚህ አንተ እንደምትለው ከሆነ አባገዳዎች ይሄንን ነገር በህሊና አንተ ረጅም ነው የምታወራው እኮ ረጅም ታወራለህ መልሱን ለመመለስ አንተ 100 ጊዜ ስታወራ አለብርክ እንዴ እስካሁን ለአዳማጭ ነው አይመን ለአዳማጭ ነው በተለይ ለጥቂት ሰዎች አይደለም ለአዳማጮች ሁሉ ገብቶኛል እኮ ለአዳማጭ ነው አንድ ቀላል ጥያቄ በጣም ቀላል መልስ አይደለም ፖይንቱ ላይ ያጣላ ነው እንስማው ፕሊዝ እስኪ ደረጃ አቶ ደረጃ ይቅርታ አንድ ሰው ሲናገር የሆነ የምታቋርጥ ከሆነ ሙሉ ፖይንቱ ላይ ላይመጣ ይችላል አንድ ሴንቴንስስ እንደተናገረ ሚውት አታንሱበት ያው እቺ ልጅ ተበድላለች ማን እንደበደለ ህግ አላገኘም የምትኖረው ደግሞ አንዱ ዓለም ጋር ነው ስለዚህ በአንዱ ዓለምና በልጁ በቤተሰብ መካከል የባህላዊ እርቅ መውረድ አለበት አባት እናት ልጃችን በህግ ማስረጃ ባይገኝም አንዱ ዓለም ነው ልጃችንን የገደለ ብሎ የህሊና እምነት ካላቸው በኦሮሞ ባህል እነሱ ሙሉ ጉማ እንዲበሉ ይሄ ህሊና ነው ማለት ነው አንዱ ዓለም ጉማ ሊከፍላቸውና ሳደርግ የቤተሰብን ሞራል ለመጠበቅ እሱ ጋር ስላለች ልጅቷ እሱ ቤት ውስጥ ስለ ይሄ ክስተት ስለተከሰተ አላደረገም ግን ቤተሰብ ደግሞ አድርጋል ብለው ስለማሉ ለአባገዳዎች በኦሮሞ ባህል ስለማሉ ጉማ ሊከፍላቸው ደም ያርግብን የኛ ልጅ አንተን የገደልከው በውሸት ያንተን ገንዘብ ከበላ የደም ገንዘብ ያርግብን ብሎ እንደዚህ ነው ምሎ ኦሮሞ የሚያስታርቀው ከሐቅ ውጭ የምትበላ ከሆነ ይሄን ከሆነ አንዱ ዓለም ምሽልል ቤተሰብ ምሽልል ሽምግልና ጨርሰው ነበር ወደ መጨረሻ ደርሰው ነበር ምክንያቱም በቤት ውስጥ ይሄ ጉዳይ ስለተፈጸመ ልጅቷ ላይ ከዛ ይሄን ሽምግልና አባገዳ ሰንበቶ ይዘውት እያወሩ ያለ አሁን ደግሞ የዚህ ፎቶ ጉዳይ ወጥቶ እንደ አዲስ ተጮህ እንጂ በጫላና በአንዱ ዓለምና በቤተሰብ መካከል ሽማግሌዎች ንግግር እያደረጉ ነበር ይሄ እንግዲህ ምንድነው በማስረጃ አልተገኘም ፖሊስ ምርመራ አርግሯል ሞያዊ ወንጀለኛን ያልተባለም ግን ቤቱ ስላለች ደግሞ ቤተሰብ ህሊና ተጠራጠሩ እሱ ደግሞ በህሊና ነፃ ነኝ አለ አልገደልኳትም አለ ስለዚህ ኦሮሞ ደግሞ በባህሉ ህሊና ዳኝነት ስላለ የህሊና ዳኝነት ሊሰጡ ነው ይሄ በኦሮሞ ውስጥ የለም ነው የምትለው አንተ ኦኬ እስቲ አንድ ነገር ልበልህና አንድ ነገር ልናገር ስለዚህ አሁን እየተባለ ያለው ህጉ ስላላወቀ ማን እቺ ልጅ እንደገደላት እውነቱ ይታወቅ አይታወቅ ጉዳያችን አይደለም የገዳው ሲስተም ተቀምጦ ልጁን አስምሎት ልጁ በተናገረው ይወሰናል ማለት ነው እውነቱ ወጣ አልወጣ እውነቱ ታወቀ አልታወቀ ችግር የለውም ማለት ነው ህጉማ አቃተን እኮ ህጉማ ልጁን ማን አንድ ሰው ማን እንደገደለ ካልታወቀ የሚሰቀል ሰው የለም ህጉ ስለማያቅ ነው ወይስ ማሳወቅ ስላላገኘ ማስረጃ ኖ ስለማያቅ ነው ወይስ ማግኘት ስለማይፈልግ ወይ ደግሞ ማውጣት ስለማይፈልግ ስላላገኘ ለምንድን ነው ማውጣት የማይፈልገው ነው ማውጣት ስለማይፈልግ ነው ለምን